Ab welchem Verkehrszeichen dürfen Sie eine zulässige Höchstgeschwindigkeit von 60 km/h nicht überschreiten? የትኛው የትራፊክ ምልክት ነው ፍጥነታችን ከ60 ሳያልፍ መንዳት እንደተፈቀደ የሚያሳየው? የመጀመሪያው ምርጫ ላይ እንሂድ። በሰማያዊ ክብ ላይ በነጭ 60 ቁጥር ተጽፏል። 60 ፍጥነቱ ነው። ይህ የትራፊክ ምልክት Mindestgeschwindigkeit 60 km/h ይባላል። ትንሹ ፍጥነት አነሰ ቢባል ከ60 ጀምሮ መሆኑን ያስገድዳል። እዚህ ቦታ ላይ ከ60 ባነሰ መንዳት የምንችልባቸው ሁኔታዎች ይፈጠራሉ። ለምሳሌ የትራፊክ መጨናነቅና የአየሩ ሁኔታ። መኪናችን 60 ማይነዳ ከሆነ ይህ የትራፊክ ምልክት ባለበት መንገድ መንዳት የተከለከለ ነው። ወደ ሁለተኛው ምርጫ እንሂድ። ዙሪያው በቀይ የተከበበ ነጭ ክብ እናያለን። ውስጡ በጥቁር 60 ተጽፏል። 60 ፍጥነቱ ነው። በዙሪያ ያለው ቀይ ደግሞ የተከለከለ ማለት ነው። ይህ የትራፊክ ምልክት አይነት zulässige Höchstgeschwindigkeit 60 km/h ይባላል። ፍጥነታችን ከ60 ሳያልፍ መንዳት ተፈቅዷል ማለት ነው። ያ ማለት ፍጥነታችን ከ60 ማለፍ የተከለከለ ነው ማለት ነው። ወደ ሶስተኛው ምርጫ እንሂድ። በነጭ ክብ ላይ በጥቁር 60 ቁጥር ይታየናል። 60 ፍጥነቱ ነው። ወደ ጎን የተሰመረ ጥቁር መስመር አለ። እሱ ደግሞ ማለቂያ መሆኑን ያሳየናል። ይህ የትራፊክ ምልክት das Ende einer zulässigen Höchstgeschwindigkeit 60 km/h ይባላል። ያ ማለት ከ60 ሳናልፍ እንዳንነዳ የተፈቀደልን የነበረው አሁን አልቋል ማለት ነው። በሌላ አባባል ከዚህ ምልክት በኋላ ከ60 በበለጠ ፍጥነት መንዳት እንችላለን ማለት ነው። ወደ ጥያቄው ስንሄድ የትኛው የትራፊክ ምልክት ነው ፍጥነታችን ከ60 ሳያልፍ መንዳት የተፈቀደው ብሎ ስለሚል መልሳችን የሚሆነው እንግዲህ ይህ ነው። እስቲ መልሳችን ትክክል መሆኑን እንይ። መልሱን በትክክል መልሰናል። ይህ የ3 ነጥብ ጥያቄ ነበር።